በቅርቡ ወደ ምድራችን የሚመጡት ድንቅና የማይታመኑ ቴክኖሎጂዎች ፓይፎን የስልክ ቴክኖሎጂን ሙሉ በሙሉ የሚቀይረው አዲሱ የተስላ ስልክ። ይህ ስልክ ወደ ገበያ ከገባ የቴሌኮም አገልግሎት የሚያቀርቡ ድርጅቶችን ጨምሮ ሳምሰንግና አይፎንን የመሳሰሉ ስልኮችን ከገበያ ያስወጣቸዋል። ለምን ለሚለው መልሱም በመጀመሪያ የተስላ አዲሱ ስልክ ለባትሪ የማይጨነቁበት ነው። ይኸውም ስልኩ የተሰራበት ዕቃ የፀሐይ ብርሃንን በመሰብሰብ ባትሪውን ቻርጅ ያደርገዋል። በዚህም ባትሪ ጨረሰብኝ ብሎ መጨነቅ የለም። ሌላው የተስላ ስልክ የራሱን ኔትወርክ ከኤለን መስክ ኩባንያ ስታርሊንክ የሚጠቀም ይሆናል። ኔትወርክን የሚያገኘው ከሳተላይቶች ይሆናል። በመሆኑም ኔትወርክ የለም የሚባለው ነገር እዚህ ስልክ ላይ አይኖርም። የስልካችሁ ሚስጥርም ከየትኛውም መንግስት የተደበቀና ደህንነቱ የተጠበቀ ነው። ኢንተርኔትም የትኛውም የዓለም ጥግ ላይ ብትሆኑ በዚህ ስልክ መጠቀም ትችላላችሁ። በተጨማሪም ይህ ስልክ የኤአይ ሶፍትዌር የተካተተለት ሲሆን ማንነታችሁን በደንብ አድርጎ መረዳት የሚችልና ሊያወያያችሁ የሚችል ስልክ ነው። ይህ ብቻ ሳይሆን ዘመናዊ መኪና ካላችሁ ስልካችሁ ከመኪናችሁ ጋር መገናኘትና መኪናችሁን መቆጣጠር ይችላል። ሌላው ፓይ ስልክ ለዓለም ገበያ ይቀርባል ተብሎ የተገመተበት ዋጋ ሌሎቹን ስልክ አምራች ድርጅቶች ተስፋ ያስቆረጣቸው ነው። ፓይ ስልክ እስካሁን ባለው መረጃ በ$300 ለገበያ ይቀርባል ተብሎ ይታሰባል። ከሌሎቹ ስልኮች ጋር ሲነጻጸርም በእጅጉ የወረደና የሚያስገርም ዋጋ ነው። ኒውክለር ፓወርድ ስካይ ሆቴል አየር ላይ ተንሳፎ ዓመታትን የሚያሳልፈው ሆቴል። በዚህ ጊዜ ተመራማሪዎች ሆቴሎች ለምን ምድር ላይ ብቻ ይሆናሉ ብለዋል። በዚህም ለዓመታት ያክል አየር ላይ መንሳፈፍ የሚችለውን ስካይ ሆቴል አምጥተዋል። ሆቴሉ በዲዛይን ደረጃ ሙሉ በሙሉ ያለቀ ሲሆን 5000 ያክል ሰዎችንም በአንድ ጊዜ እንዲያስተናግድ ተደርጎ የተሰራ ነው። ይህ ሆቴል 20 የሚደርሱ